እኔ ግን በኢንተርፕረነርሺፕ አይደለም ማምነው በኢንትራፕረነርሺፕ ኢንትራፕረነር ምንድነው ኢንትራፕረነር ምን መሰለህ አንድ ሰው የሚሰራውን ነገር በአግባቡ ማወቅ አለበት አንድ ሰው ዩቲዩብ መክፈት ይፈልጋል ፖድካስት መክፈት ይፈልጋል የማን የአላይፍ አይነትን ስለዚህ ምን ያደርጋል አብርሃም ጋር ይመጣና በነፃ አገልግሎት ይሰጣል ከመክፈቱ በፊት that is ኢንትራፕረነርሺፕ እሱ ነው ኦኬ አሁን ኢንተርፕረነርሺፕ የሚለው ወርድ ይዞ ሁሉም ሰው ሊሆን አይችልም ፈጣሪ እንደዛ አይደለም የፈጠረን አንዱን ገበሬ አንዱ ወታደር አንዱን ሐኪም አየ በእያንዳንዱ ቦታ ላይ ነው ያለችው በጣም የሚገርመኝ አንዳንድ ቦታ መንግስት ማለት በየቦታው ሄጄ ስለማሰለጥን የተለያዩ ሼዶችን ያደርግና በአካልም ስላየውን በቃ ካለው አቅም ካለው ሀብት ያነሳና በተለይ ከስራ እድል ፈጠራ ከወጣቶች ጋር የሚሰሩ ብዙ ጓደኞቼ ናቸው እዛ ላይ የሚሰሩ ማማከራቸውም አሉ ተደራጅተው ዳቦ ቤት ክፈቱልን ወይ የቡልኬት ፋብሪካ ወይ የፈርኒቸር ይላሉ ስለዚህ ምን ይሆናል ማለት ነው አንድ ቀን ሲሚንቶ ስንት ማንኪያ ሲሚንቶና አሸዋ ተደባልቆ ቡልኬት ይሆናል የሚለውን ዕውቀት ለሌለው ወጣት ኦኬ የቡልኬት ማሽን ይገዛና አደራጅቶ ብርም ይሰጣቸዋል ምን እንዲያረግ ከስሮ ነው የሚመለሰው ተከፋፍሎ ብሩንም ካልቻለ ማሽኑ መዛ ተበላሽቶ መሆን ያለበት የትኛው መሰለ ኢንተርፕረነርሺፕ ከኢንትራፕረነርሺፕ ቡልኬት መስራት ይፈልጋል ሄድና የቡልኬት ፋብሪካ ላይ በነፃ አገልግል ባሬላ ተሸክመ ሲሚንቶ ይሄን ያህል ተጨምሮ አፈር ይሄን ያህል ተጨምሮ በቃ ሳትከፍል ከፍለህ ተማር ትንሽ እጅ ይላላጥ ችግር የለውም ከዛ በኋላ ልክ የቡልኬት ፋብሪካውን ስትከፍት የትኳን እንደሚያከስር ምን ያህል ውሃ እንደምታጠጣ ፀሐይ ላይ ምን ያህል ማቆየት እንደምትፈልግ አወቀው አሁን እቺ እንዴት ሻወር ነው አንዳንድ ጊዜ ጉግል እኔ አንዳንዴ ሼህ እለዋለሁ ሼህ ጉግል ኤቭሪባዲ ያደርገዋል ማብራሪያ ከዛ ይወስደዋል እቺ ትንሽ እየሸወደችን ነው የተሳካለትን ኢንተርፕረነርሺፕ ነው የሚያነባው አገር ውስጥም ቢሆን በጣም ግን እዛ ጋር ለመድረስ እኮ እንጨት በልቶ ነው የመጣው እዚህ ጋር ዝም ብሎ ከመሬት ተነስቶ አይደለም እሷ ፓርት አትታይ እቺን ኢንተርፕረነርሺፕ የምትለውን ነገር ኤቭሪባዲ ያለው በውስጡ ኢንትራዋን እንያት ልናወራ አይደል በጣም ማንበብ አለብን በጣም ማዳመጥ አለብን ስለምታወራው ነገር በአግባቡ ማወቅ አለብን ዛሬ ተነስቼ ሆናለሁ ብትል ለአንድ ቀን ፌመስ ትሆናል ደግሞ ሰው እንጨት የሚለው ያንተን ወሬ አይሰማልህ አንዳንድ በጣም ጎበዝ የሆኑ ሰዎች በሰራቸው ማውራት አይችሉም የነሱ ኒች ወሬ አይደለም መስራት ነው በቃ ስራ ላይ ናቸው ያንተ ደግሞ ጎበዝ መታወራ ከሆነ ያወራውን ነገር ደግሞ በተግባር አሳይ ስለዚህ እኔ አሁን እዚህ ጋር ኢንተርፕረነርሺፕ ላይ ተቃውሞ የለኝም ግን ለወንድሞቼ ለታናናሾቼ ለልጆቼ መመክረው ፕሊስ መጀመሪያ እንተራዋን ውሰዳት ሂድና መሆን የምትፈልገውን ነገር አሁን ለምሳሌ አይተሃል ሜዲሲን ላይ ከ5ኛ ዓመት በኋላ ምን ላይ ነው የሚያሳልፉት ይሄዳል ሐኪሞቹ ነጥብ ይያዝለታል እዛው ነው ፕራክቲሱን ሰርቶ ከዛ በኋላ ሲወጣ ዶክተር ከሌ ሰርቶ ማለት ነው እያንዳንዱ ዲፓርትመንት እንደዛ ነው መሆን ያለበት እንጂ ከመሬት ተነስቼ አሁን የሚሉት ነገር እንዳው ምንድነው ብዙ ወጣቶች ጋር ስለምውል እንደሚና እኔ እኮ ያስኩት ፕሮፖዛል አገር ይለውጣል ይለኛል ዋው አለ እንዴ በጣም ጥሩ እስቲ አሳየኝ ልይልህ ኮፒራይት ይሰረቅብኛል ይላል እሺልና ጉግል ማድረግ ትችላል ወይ ዩቲዩብ ላይ ማየት ትችላለህ ከፍትለትና እኔ ላይህም ላፕቶፔን አዞርለትና በገባህ ቋንቋ እስቲ እዛ ላይ ጻፈው ለዋለሁ እሱ አለኝ ያለው ነገር ከና አሰራሩ ጉግል ላይ አለ ዩቲዩብ ላይ አለ አብዛኛው ሰው እዚህ ጋር ነው እየተሸወደ ያለው ሐሳብ አለኝና ገንዘብ ሰጠኝ ይላል ሐሳብ ስንት % ነው የሚይዘው በመጀመሪያ ደረጃ ወደ ሐሳብ ራሱን የቻለ ርዕስ ነውና ክሪቲካል ቲንኪንግ የመጀመሪያ ስራ ነው እኔ ለምሳሌ 12ኛ ክፍል ጨርሻለሁ ውጤት አልመጣልኝም ምን መስራት አለብኝ ዩኒቨርሲቲ ጨርሻለሁ ተመርቄያለሁ መንግስት ቅጥር አቆማል ምን ማድረግ አለብኝ ክሪቲካል ቲንኪንግ ወሳኝ ነው ኦኬ ደሞዝ አልበቃኝም ስለዚህ ምን ማድረግ አለብኝ እነዚህ ነገሮች ሐሳቦች ናቸው ከሐሳብ ጋር እንዳይደባለቅብኝ ብዬ ነው በመጀመሪያ ደረጃ ማንኛውም ስራው 3 ነገር ግድ ነው አንደኛ ዕውቀት ኖሌጅ የሚባለው ማለት ነው ዕውቀት ማለት የግድ 20 ምናምን ዓመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም መስራት ለምትፈልገው ነገር ሄደ ዕውቀቱ ካለው ሰው ስር ቁጭ ብለ ለምሳሌ ድንች መሸጥ ከሆነ ጉልት ሄደ አንድ እናት ጋር መማር ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተ መማር የግድ ትምህርት ቤት ብቻ መታገኘው አይደለም ዕውቀት ሁለተኛውስ
ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት 20 ዓመት ያገለገለን ሰውዬ ምን ገጠመ በህይወት ውስጥ? አሁን ኤክስፒሪየንስ ይባል ማስታወቂያ ይወጣል፣ ይሄው 20 ዓመት ይላል፣ እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት። ሂድና ደሚናና አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብለህ አንብብ። አሁን በዓለም ላይ ትልቁ የታወቀው መጽሐፍ የሚባለው ናፖሊዮን ሂር የናፖሊዮን አይደል? ቲንክ ኤንድ ግሮው ሪች። እሱ ፌመስ የሆነው እኮ እቺ ናት እኮ የእውቀቱ ባልተቤት ጠይቅ። በመንፈስም በእስልምና እንደዛ ነው። አንድ ኩንታል ስንት ዳቦ ይሆናል? የእውቀቱን ባለቤት ጠይቅ ነው የሚለው። የእውቀት ባለቤት ሂድና ጠይቅ። የእውቀቱ ባለቤት ምን ያደርግሃል? ኤክስፒሪየንስ ስላለው ይነግርሃል። ስለዚህ የዛን ሰውዬ ኤክስፒሪየንስ ምን ቀዳው። ሶስተኛው የመጀመሪያው እውቀታል፣ ሁለተኛው ልምዳል፣ ሶስተኛው ምንድነው? ቆራጥነት፣ ኮሚትመንት። አር ዩ ሪሊ ኮሚትድ ለመስራት? አረ ዝናብ ሲዘንብ ዛሬ ዘንቧልና ወጥቼ ያልሰራ፣ ዛሬ ፀሐይ ነውና ዘንጬ ያልወጣውምና ሰው ያየኛልና ዝቅ ያለ ስራ ነው የምሰራው። አይሰራ። አር ዩ ሪሊ ኮሚትድ? አንድ ፖድካስት ለማዘጋጀት ምን ያህል ሰዓት ነው ይፈጅብ? ማንን ነው ማገኘው? መተኛት እየፈለግ ስለምትጠይቀው ነገር ታነባለህ። አሁን የተሻለ ምግብ መስራት ፈልጋለሁ፣ ከተማ ላይ ካለው ምግብ የተሻለ ምን አለ? ጉግል አድርገ፣ ዩቲዩብ አይተ፣ የሀገሬ ባህል ምንድነው? ኮሚትድ ነህ። ዘነበ ብለህ አትቀርም፣ ፀሐይ ነው ብለህ አትቀርም። ስለዚህ ምን ይሆናል ማለት ነው? ኮሚትድ። ከዛ በኋላስ አራተኛ ላይ በር አንኳክቶ ይመጣል ገንዘብ። እዚህ ሀገር ላይ አብዛኛው ሰው የስራ ፈጠራ ማይንድ ሴት የለውም እና እሱን ማስረጽ ነው የኛ ዋና ስራ የሚል ነገር አንስተው ነበር። እዚህ ላይ እይታ ምን ይመስላል? የስራ እድል ፈጠራ ለምሳሌ ሰዎች እኮ ይሄ ለምሳሌ ይሄ ሞቲቬሽን የሚባለው ሞቲቬሽን ዊዛውት አክሽን ኢዝ ጋርቤጅ። ሞቲቬሽን ማንም አያነቃቃህም ምድር ላይ አነቃቂ ምናምን አይሰራም። ከውስጥ የመጣ ቀን ነው የምትነቃው። አሁን የስራ እድል ፈጠራው ለምሳሌ እኔ የገባኝ ነገር አለ አይደለም? እሱን ለማምጣት አብርሃም ማሰልጠን ይችላል። በምን? ከዩቲዩብ ገንዘብ ይገኛል። ላንተ ገብቶሃል አይደል? 10 ሰው በቃ አድርጋ help 10 people በቃ 100 አይደለም 10 ሰው እርዳ። እኔ ቲክቶክ እንዴት እንደሚሰራ ወጣት እንዴት እንደሚሰለጥን አፊሊየት ማርኬቲንግ እንዴት እንደሚሰራ አወቅኩኝ አይደለም? እሱ እኮ ነው። እንደውም አሁን እኔ በአገር ደረጃም እኔም በቅርቡ እሄዳለሁ። ጥሩ አብራቸው መሰራቸው ሚኒስቴር መስሪያ ቤቶችም አሉና አጋጣሚ ሆኜ ስላልነበርኩ ነው እንጂ በቅርቡ ሚኒስቴሯን አገኛታለሁ። በጣም ማደንጋት ነች። ሰዎች አቅም ያላቸውን ሰዎች ወደ ሜዳው ይምጣ። ገንዘብ አይደለም ትልቁ ነገር፣ ያለንን እናካፍል። እኔው ለምሳሌ ኦኬ በገባኝ ልክ 100,000 ሰው ማድረስ እችላለሁ አልኩት። is highly exaggerated number። በቃ ተንጠራርቼ ነው ያስቀመጥኩት አይደለም? ተሚና ወደዛት ምን ማለት ነው? ገብቶሃል? ሚኒስተር ማለት እኮ ሰው ነው። ሁሉን ነገር አያይም እኮ ኤቭሪባዲ ደግሞ በስራ ውስጥ ሚኒስተር ነው። ደግሞ ለአንተ ታየህ አይደለም? የታየህን ነገር አካፍላ። ገጠመኞች አሉኝ በስልጠና ላይ ሁለቱንም ያገኘኋቸው አገር ውስጥ አይደለም ዩኤኢ ሄጄ ነውና እንደዚህ ወዳጆች አሉን። እንደዚህ የእራት ግብዣ ምናምን አድርገን የኔ ነገር ወሬው ሙሉ ስልጠና ነው ስትኖርበት ማለት ነው። ሁለት ጓደኛሞች ናቸው። አንደኛው ደሶ ኮልድ ድሃ የሚባል ምድር ላይ የለም፣ ሀብታም የሚባል የውክልና ጥያቄ ነው። አንደኛው ቤተሰቡ ያው ደከም ያለ ነው። አብረው ነው የተማሩት፣ ግራጁዌት አደረጉ። እኩል አንድ ክላስ ነው የጨረሱት፣ ዲፓርትመንት አንድ ላይ ነው የጨረሱት። ምን ያደርጋል ይሄኛው እናት አባቴ ርስት የላቸውም ማለት በቃ ድሆች ናቸው፣ የቻሉትን ያህል አስተምረውኛል አለ። እነሱን መጦር አልቻልኩም፣ በቃ እኔ ከሀገር ተሰደድኩኝ። ለዚህ ነው ምለፋው ምን ተፋተበው በቃ የምትለው ነገር ይገባኛል አለ። ጓደኛ አሳልኩት፣ ተቃራኒ ነን። የመጨረሻ የሀብታም ልጅ ለመዝናናት ዩሮፕ የሚሄድ ልጅ እንዴ አልገባኝም አልኩት። ቶሎ ነገር አይገባኝም፣ ሲገባኝ ደግሞ በደንብ ይገባኛል። እንዴት አልኩት። ይኸውልህ አለኝ ወንድሜ አንድ እውነት ልንገርህ አለ። የጭንቅላት ጥያቄ ነው እንጂ እሱ ከድሃ ቤት መወለድ የኔ ከሀብታም ቤት መወለድ ቤተሰቦቻችን ሲያልቁ አጋጣሚ ሆኖ ቤተሰቡን አጣያ፣ የሀብታሙ ማለት ነው። የነበረን ርስት ተከፋፈልን፣ እንዴት እንደምንሰራው አናቅም፣ አለቀ። በዚህም በዛም ብሩ አለቀ። ከዛ በኋላስ
መሸከም አቃተኛል። የነበርኩበትና መውረዱን ማለት ነው። ተሰደድኩኛል እና የማጥፋት ነው አልኩት። ስማኛል ላሰለጥናቸው ሄጄ ሰለጥናለሁ ምለው ለዚህ ነው። እኔ እንዴት እንደምዝናና ነው እንጂ ቤተሰቦቼ ያስተማሩኝ እንዴት እንደምሰራ ነግረውኝ አያውቅም። እኔ እኮ እጅ አስታጥቤ አላውቅም። ብዙ ሞግዚት አላቸው። ዛሬ ግን ትልቅ ትምህርት ምለው አለ ፕሌስ ገንዘቡ እውቀቱም ሀብቱም አለ የምትሉ ልጆች ወይም ቤተሰቦች ልጆቻችሁን እውነተኛውን ዓለም አሳዩዋቸው። አየህ ይሄኛው ምንም የለውም፣ ርስት የለም፣ ይበላ የሚቆረስ የለውም፣ ተሰድጄ ቤተሰቤ መርዳት አለ። ይሄኛውስ ተዝናንቼ አድጌ እንዴት ቤተሰቤን እንደምረዳ ቻሌንጅ አያውቅም። ፓስፖርቴን ባሳይ ትደነግጣለህ፣ ያልሄድኩበት ሀገር የለም አለ። ዛሬ ግን ወርዶ ይሰራል። እውነቱ የቱ ጋር ነው? ማይንድ ሴቱ ላይ። በጣም ደነገጥኩኝ። ሌክቸር ልሰጥ ሄጄ ሌክቸር ወስጄ ተመለስኩ። አብዛኛውን ጊዜ የሚሄድበት ቦታ ላይ ኦልዌይስም ላይ ከብሪያን ቴራሴ በጣም ወደው ቲንክ ኦን ፔፐር ብዙ እንደ ኮችም ብዙ ኮሚኒኬት ማድረገውም እዛ ስለሆነ ምንድነው የሚያስቀምጠው? ቲች ሚ የማህበረሰብ ተማሪ የሆንክ ቀን ሁሌም እያደግክ ትሄዳለህ። ተምረህ ደግሞ ማንበብ ያቆምክ ቀን ሞተሃል።